የምትሰሩት ሁሉ እንዲከናወንላችሁ ያሰባችሁት ሁሉ እንዲከናወንላችሁ መዝሙር አንድን ጸልዩ። ወቁጽላኒ እየተነገፍ ወኩሎ ዘገብረ ይፌጽም ይላል። ይህንን ጸሎት የሚያደርግ ሁሌ የሚያዘወትር የሚጸልይ ሰው በባህር ወይንም ደግሞ በምንጭ ስር እንዳለ ዛፍ ይሆናል። በምንጭ ስር ያለ ዛፍ ቅጠሉ አይረግፍም፣ ፍሬው አይነጥፍም፣ ከዓመት ዓመት ይሰጣል። ይህን ጸሎት ዘወትር የጸለየ ሰው ስራው ሁሉ ይከናወንለታል። ዳዊት በጣም ወሳኝ ጸሎት ነው። ቤተ ክርስቲያኒቱ 365 ቀን በየቀኑ ከዳዊት ውስጥ የዕለቱን የወቅቱን እያወጣች ምስማክ በሚል በዜማ ትጠቀምበታለች። ከዚያ ባለፈ ደግሞ ለፍትሃትም ከዚያ ባለፈ ሰዎች ሲሞቱ መሸኛ ዳዊት 150 ዳዊት ተደግሞ ነው የሚሸኙትና ከዚያ ባለፈ ደግሞ እዚህ በጾሙም ሰዓት በዜማም የሚቆም የሚደገምም ዋና መሳሪያ ሰላም ለኪ። አንዳንድ በኮሜንት ላይ ግር ያላችሁ ሰላም ለኪን ዘንሰግድ ንብለኪ ማርያም ምንን አስተበቋኪ የምትለዋን ብቻ ይመስላችሁ አላችሁ። ጸሎተ እግዝእትነ ማርያምን ያካትታል። ጸሎተ እግዝእትነ ማርያምን እስከ መጨረሻ ምችሉ በግዕዝ ማችሉ በአማርኛ ይቺ በጣም ቃል ኪዳን ያላት እመቤታችን የጸለየችው እመቤታችን ጸለያ ከአይሁዳውያን ተንኮል ሁሉ የዳነችበት ነውና እግዚአብሔር አምላክ ወዲያው ቅዱስ ገብርኤል እንዳበሰራት በዚያው ቀን በኤልሳቤጥ ቤት የጸለየችው ጸሎት ነው። የቃል ኪዳን ጸሎት ነው። እጅግ ወሳኝ ነው። ይህን የለመደው ሰው ይህን ዘወትር ሰውነታችሁ እንዲለምደው አርጉት። በየቀኑ ድገሙት። ይሄ ወሳኝ ጸሎት ነውና ይሄ ጸሎተ እግዝእትነ ማርያም ድንግል ታቢዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኔ እስመ ርኤ ማማላመቶን አሁን ዜሳ ያስብጽውኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳህሉኒ ለትውልደቱ ለለይፈሩ ወገብረ ኃይለ በመዝራእቱ ወዘሮም ለላቢሁ ለናልቦም ወነሰቶም ለኃያላን መናብርቲሁም አቢሁም ለትሑታን ዋጽገቦም በረከቱ ለሩህባን ወፈኑም ወራቆም ለሙላን ወተወክፎ ለእስራኤል ቁሌ ወተዘከረ ሳህሎ ዘቤሎም ላቦይነ ለአብርሃም ማርያም ንጽሕት ድንግል ወላዲተ አምላክ ማምት ሳሊ ተምረት ለወልደ ሰብ ሳሊ ለለና አብ ፍቁር ወልድኪ የሥራ ኃጢአተነ ሳሊ ለቅድስት የምትለዋል ሰላም ለኪ ስትሉ ሰላም ለኪን ብቻ እንዳይደለ ጸሎተ እግዝእትነ ማርያም ንጽሕትን እንደሚያካትት ልብ እንድትሉ እፈልጋለሁ። ይሄ አሁን ያነገርኩ ዛሬ ምስጢር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ስለ ሰላም ለኪ በነገርኳችሁ ሰዓት የእመቤታችን ዕለት ስለ መዝሙረ ዳዊትስ ትንሽ ብነግረን ብላችሁ ነበረ። ምስጢር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ምስጢር አላቸው። አባቶቻችን ምስጢራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደግሞ እኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ምስጢር ይዞ መሞት ምንም ትርጉም የለውም። ሰዎች ምናልባት ምስጢር አይችሉም ከሚል አንጻር ይመስለኛል ምስጢራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያችሁ የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ ጠዋት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ። ይህን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጠዋት ስትነሱት 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ ነው። ሰኔና ሰኞ ገጥሞብናል፣ ምን እንጸልይ ነው እያላችሁ ያላችሁት? አዎ በደንብ አዳምጡ፣ ማስታወሻ ይዛችሁ ማለት ነው። መዝሙር 10 መዝሙር 58 እነዚህን እንቅልፍን ተወት አድርጎ ሌሊት ተነስቶ መድገም። ለምን ጊዜም ይህን ከደገማችሁ ከዚህ የበለጠ ጸሎት የለም። ሌሊት ተነስቶ መጸለይ። ይሄን ዳዊት ክፉ በደረሰበት ጊዜ ሰኔና ሰኞ ሲገጥምበት ያለፈበት ጸሎት ነው። አድነኒ እግዚኦ ነው የሚለው አራቱን መዝሙር ማለት ነው። አድነኒ አራቱን አድነኒ በሚገባ ጸልዩ። ከዚህ በላይ ጸሎት የለም፣ እውነት ለመናገር ማለት ነው። በደንብ ተጠቀሙበት። ማስታወሻ ይዛችሁ ቃል ኪዳን ያለው የዳዊት ክፉ ቀን ያለፈበት ነው። አባቶቻችን የሚጠቀሙበት ነው። ወሳኝ ጸሎት ነው። በአማርኛም እድገም ትችላላችሁ፣ ግዕዝ የማትችሉ ማለት ነው። ደግሞ ግዕዝ የምትችሉ በተለይ ብትጠቀሙበት ይሄ በጣም ወሳኝ ጸሎት ነውና ጸሎት እያበላለኩ አይደለም። ይሄ ደግሞ በጣም ቃል ኪዳን ያለውና ሌሊት ተነስቶ ቢጸልዩት ከሁሉ ነገር
ክፉ ቀን ማለፊያ ነው። ይህን በአግባቡ ሌሊት 9 ሰዓት ተነስታችሁ ጸልዩት። ምራቃችሁን እጃችሁ ላይ እንትፍ እንትፍ ብላችሁ መቀባት በቂ ነው። አፈቅረከ እግዚኦ በኃይልክ ለምንድን ነው የሚጠቅመው ካላችሁ ከሰው ጋር ፍቅር ሆነን እንድንኖር ነው፣ እንድንዋደድ ነው። ሰው ሁሉ ፊቱን እንዳይመለስብን ነው፣ ሲያየን ደስ እንድንለው ነው። አዎ አፈቅረከ እጅግ መቀባት ማለት ነው። እግራችሁ አፈቅረከ እግዚኦ የሚለውን መዝሙር 17ን ረዘም ስለሚል 7 ጊዜ ለመድገም ይከብዳቸዋል። 3 ጊዜ ግን ጠዋት በውሃ ድገሙት፣ ጠጡት። አይ ውሃ በጾም እንዴት ልንጠጣ እንችላለን ጾም ከሆነ የሚሉ አሉ። ጾም ከሆነባችሁ ጸሎታችሁን 3 ደግማችሁ ስጨርሱ ምራቃችሁን እጃችሁ ላይ እንትፍ እንትፍ ብላችሁ መቀባት በቂ ነው። ጾም ከሆነባችሁ። ጾም ካልሆነባችሁ መጠጣት፣ መታጠብ፣ መጠመቅ ባይቻል ማለት ነው። በቻላችሁ ቀን መጠመቅ፣ ባልቻላችሁ ቀን መታጠብ እና ይሄንን ተጠቀሙበት። ከዚህ በላይ ያለፈ አልነግራችሁም። ጥቅሙን ራሳችሁ ስለምታዩት እዚያው ላይ ማለት ነው። ተጠቀሙ። መዝሙር 3 ብዙሁ ለይሳቅዩኒ ብዙሃን ቆሙ ላይሌ ይላል። ዳዊት በልጁ በአበሴሎም በተባረረ ጊዜ የጸለየው ጸሎት ነው። ልጁ አበሴሎም ለ3 ወር ያህል ከመንበረ መንግስቱ አባሮት ዳዊት በበረሃ እየተንከራተተ ይህን ጸሎት ጸልዮ ወደ መንበረ መንግስቱ ተመልሷል ማለት ነው። ከመንበረ መንግስቱ በተሰደደ ጊዜ አበሴሎም የሚባለው መልከ መልካሙ ልጅ 1 ኪሎ የሚመዝን ጸጉር ያለው የዳዊት ልጅ አበሴሎም እስራኤላውያንን ሲወጡ ሲገቡ ከነነፍጣቸው እየሳመ ፍትህ የሚሰጣቸው ጠፋ እንጂ እናንተማ እንዴት አይነት ምርጥ ህዝቦች ነበራችሁ እያለ ከቤተ መንግስቱ በር ላይ ቆሞ ወጭ ገቢውን ከነነፍጡ እየሳመ አበሴሎም የእስራኤልን ልቦና ሰረቀ ይላል። ወሰረቀ አበሴሎም ልበ እስራኤል ይላል። የእስራኤልን ልቦና ሰረቀ። ቢሾም እኮ ላያደርገው ይችላል። ኋላም ዳዊትን ከመንበረ መንግስቱ አሳደደ፣ በመጥፎዎች ምክር ተነሳስቶ ማለት ነው። ስለዚህ በዚያ ሰዓት ዳዊት የጸለየው ጸሎት ነው። 3 ወር ተንከራቷል፣ በረሃ ለበረሃ ይችን ጸሎት እየጸለየ ነው። ቆም ይበዙ ለይሳቅዩኒ ብዙሃን ቆሙ ላይሌ፣ እኔን የሚያሳድዱኝ በዙ። ብዙሃን ቆሙ ላይሌ፣ ብዙዎች በእኔ ላይ ቆሙ። ብዙሃን ይቤሉ ዋለ ነፍሴ፣ ብዙዎች ነፍሴን እንዲህ ይሏታል፣ እያድኅነኪ አምላክኪ፣ አምላክሽ አያድንሽም። አንተሰ እግዚኦ ምስካየ አንተ ግን መጠጊያዬ መከታዬ ምሽጌ ነህ። ክብሬ ወመልዕል ርእሴ፣ ክብሬም ከፍታዬም ማንነቴም አንተ ነህ። ቃሌ ሀበ እግዚአብሔር ጸራይኩ፣ እኔ በቃሌ በድምፄ ወደ አንተ ጠርቻለሁና። ወሰምዓኒም ደብረ መቅደሱ፣ ከተቀደሰው ተራራ ሆነህ ከመቅደስ ሆነ ሰማኸኝ። አንሰ ሰከብኩ ወኖምኩ፣ እኔም በተኛሁ ጊዜ አንተን ተማመንኩ። ወተንሣእኩ እስመ እግዚአብሔር አንሣኒ፣ ስነሳም ስተኛም አንተን ተማምኜ ነው። እየፈርህ ማእላፍ አሕዛብ፣ ብዙዎች ቢከቡኝም አልፈራም፣ አንተ አለህኝና። እለ አገቱኒ ወቆሙ ላዕሌ፣ ዙሪያዬን የከበቡኝም በእኔ ላይም ሊቆሙ ያማራቸውን ሁሉ አልፈራቸውም። ተንሥእ እግዚኦ አምላኬ ወአድኅነኒ፣ አንተ ተነስ አንተ አድነኝ። እስመ አንተ ቀሰፍኮሙ ለኵሎሙ እለ ይጻረሩ፣ በከንቱ የሚጠሉኝን በከንቱ የሚጣሉኝን በከንቱ የሚያሳድዱኝን አንተ አጠፋሃቸው። ስነንሆሙ ለኃጥአን ሰበርከ፣ የኃጢአተኞችን መንጋጋቸውን ሰብርሃልና። ዘእግዚአብሔር አድኅኖ ላይ ለሕዝብከ ወበረከትከ፣ ማዳን አንተ ነው፣ ማዳን አንተ ነው። ይቺ ጸሎት ሁላችሁም ተጠቀሙባት። አንዳንድ ጊዜ ስንከፋ ስንቸገር፣ ያለ ምክንያት ሰዎች ሲጠሉን፣ ያለ ምክንያት ሲያድሙብን፣ ያለ ምክንያት ዝም ብለው ሲነሳሱብን ይህችን ዳዊት መድገም ይጠቅመናል። ደጋግመን ብንጸልይ። በዓለም ላይ እጅግ ውዱን ስጦታ አላስተዋውቃችሁ። እኔ አይደለሁም፣ አብርሃም ሊንከን ነው ይህን የተናገረ፣ የአሜሪካው መሪ። እግዚአብሔር ለሰው ልጆች በጣም ብዙ ስጦታዎችን ሰጥቷል። ትዳርን ሰጥቷል፣ ልጆችን ሰጥቷል፣ ገንዘብ ሰጥቷል፣ ሀብት ሰጥቷል፣ ቆጥሮ የማያልቅ ብርሃን ሰጥቷል፣ ዓይንን ሰጥቷል፣ አእምሮን ሰጥቷል። ሁለመናችንን ከእግዚአብሔር የተገኘ ነው። ይሁንና ለሰው ልጅ እግዚአብሔር ከሰጣቸው ስጦታዎች ውዱ ስጦታ ይሄ የምታዩት ነው። አብርሃም ሊንከን ይህን የተናገረው ለሰው ልጆች እግዚአብሔር ከሰጠው ስጦታዎች ሁሉ ውዱ ስጦታ ይሄ ነው። ለእንጀራ ብቻ ከሆነ የምትኖሩ በጣም 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 ገናንን አልኖርንም። ውዱን ስጦታ እታችሁታል ማለት ነው።
ከዚህ ከተሰጠነው ስጦታ ውስጥ ነው ይህንን የዳዊት ጸሎት እየነገርኳችሁ የዳዊትን ጥቅም እየነገርኳችሁ ያለሁት። ክፉ ነን አበሻ ስንባል አንዳንድ ጊዜ የሚጠቅመንን አይነግሩንም። በጣም የሚጠቅም ነገር አለን እንዳይመስላቸው። በጣም የሚጠቅም ነገር አለን። በጣም የሚጠቅም ነገር በጣም ጠቃሚ ነገሮች አሉ እዚህ ውስጥ።